አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እንዴት ናችሁ? ወደ ቲክቶክ ቤተሰቦቼ ሰላም ናችሁ? አለሁ እኔ ደህና ነኝ። ዛሬም በድጋሚ ተመልሼ መጥቻለሁ። ዛሬ ደግሞ ወደ ሮቢት የሚሄድ 68080 ብር ከነ ትራንስፖርቱ የወሰደ የቤት ዕቃ ከነዋጋው የማሳያችሁ ይሆናል። አብራችሁ ይቆዩ። ማዘዝ የምትፈልጉ ዘዙ። ኢሞ ላይም ይሁን ዋትስአፕ ላይ ቴሌግራም ሊንክ እንዳስቀምጥላችሁ ጻፉልኝ። ሊንክ አስቀምጥላችኋለሁ። በሊንኩ መሰረት በጽሁፍም ዝርዝር ይሁን በፎቶ ስክሪንሻት አድርጋችሁ ዳውንሎድ አድርጋችሁ ማዘዝ ትችላላችሁ። ግን ከመደወላችሁ በፊት ቅድሚያ ዝርዝራችሁን አዘጋጅታችሁ እንድትመጡ ቴሌግራም ሊንክ እንድልክላችሁ ጠይቁኝ ማለት ነው። በዛ መሰረት እናስተናግዳችኋለን ማለት ነው። ምንም ሊንክም ፎቶ ምንም ሳትጠቀሙ ሳይዙ ምንም ነገር ብትደውሉ በጣም ቢዚ ስለሆንን በብዛት እያልመለስንላችሁ ያለው ለዛ ነው ማለት ነው። ስለዛ ይሄንን አስተካክላችሁ ነው እንረትብላችኋለን። አብራችሁ ቆዩ። ወደ ቪዲዮ እዚህ ጋር ጎላ ብረት ድስት ሁለት ነው ያላት 42 ቁጥር እና 44 ቁጥር ሁለቱንም 42 ነበር ያለች። በርግጥ ስላጣሁኝ አንድ አድርጌላታለሁ ማለት ነው። እዚህ ጋር ጭልፋ አላት። ጭልፋ 7700 ለሁለቱም በ1400 ሁለት ጭልፋ አላት። እዚህ ጋር የሳሩ ሱፍራ ነው ያላት። የሳሩ ሱፍራ 1 ሜትር በ1 ሜትር 1800 ብር። እዚህ ጋር እንደምታዩት አራት ተደራራቢ ትሪ ያላት ዋጋ 1800 ብር እና ወደ ጎላዎቿ ስንወድ ጎላ 42 ቁጥሩ 10000 ብር ዋጋ። እዚህ ጋር 44 ቁጥሩ 11500 ብር ማለት ነው። ድስቶቿ እነዚህ ይመስላሉ። ወደዚህ ስንመጣ ደግሞ እዚህ ስር ያለው ረከቦቷ ነው። ረከቦቷ ጥበብ ነው። ጥበብ ረከቦ 3900 ብር። ለረከቦቷ ሲኒ ደግሞ ጥበብ ኮምፕሌት ነው ያደረገችላት ዋጋ 5200 ብር። እዚህ ጋር አንድ ደርዘን ብርጭቆ አላት ዋጋ 900 ብር። እዚህ ጋር ቲማቲም ጆክ ሁለት አላት 5500 ሁለቱን 1000 ብር። እዚህ ጋር አበባ ሰሃን አላት ራና ቱርኪ ባለ 3ቷ ዋጋ 2250 ብር። ቴሙዝ ሴት ናት ዋጋ 5500 ብር። እዚህ ጋር አንድ ደርዘን የሻይ ቡሻ አላት እንደምታዩት ዋጋ 1000 ብር። አንድ ደርዘን ማንካ፣ አንድ ደርዘን ሹካ የቡና ማንካ 750 ሁሉንም 250 ደግሞ የካሮት መፈቅፈጫ አላት ማለት ነው። እዚህ ጋር የሽንኩርት መፍጫ 5 ሊትር ናት። 5 ሊትር ዋጋ 3500 ብር። የቡና መፍጫዋ 200 ግራም ነው እንደምታዩት ዋጋ 5000 ብር ማለት ነው። ወደዚህ ስትመጡ የቁጥ ሰሃን አንድ ደርዘን አላት 1800 ብር። እዚህ ጋር ሰርቪሷን ከሱ ጋር ማች እንዲሄድ አድርጌላታለሁ ዋጋ 1000 ብር። አዲስ የመጣ ወፈር ያለ ሰርቪስ ነው። እዚህ ጋር ሀገረኛ ብረት ድስት ሲልቨር በሚለው አላት 5 ተደራራቢ ዋጋ 3500 ብር። ሌላ ምንድነው በርሜል ነው ያላት። በርሜሏ 400 ሊትሩ ዋጋ 3000 ብር እና ጎላ ድስቶቿም እነዚህ ይመስላሉ። እቃዎቿ እነዚህ ናቸው። እጥር መጠንጠኛ ያሉ እቃዎች ናቸው። 68080 ብር የወሰደ የቤት ዕቃ ማለት ነው። አብራችሁ ስለቆያችሁ አመሰግናለሁ። ማዘዝ የምትፈልጉ ዘዙ እናደርስላችኋለን። ቻው